ምንም መዋሸትም ማስመሰልም አያስፈልግም። ይህ ሽንፈት እጅግ በጣም ያማል። የምሬ ነው የምላችሁ። እንደ አርሰናል ደጋፊ የፊታችን ያሉ ጨዋታዎችን ስንመለከት እጅግ በጣም ያሰጋል። ስለ ክለባችን ያለውን አንዳንድ ነገር እንግዲህ መመልከት ያለብን ይመስለኛል። ከተከላካይ ክፍሉ ስንጀምር እንግዲህ ከበረኛ ጀምሮ ጥሩ ያልሆነ ቅንጅት ስንመለከት ነበረ። የትላንት ነው ጨዋታ ላይ ቤን ዋይት ከሱ የማይጠበቅ አማተር የሆነ ስህተት ሲሰራ ነበር። የመጀመሪያው ጎል ሲቆጠር ታይሚንጉን ያልጠበቀ የጭንቅላት ኳስ ለማውጣት ሲሞክር ነበረ። ከዛም በተጨማሪ የኬፓ ውሳኔዎች ከጨዋታ ጨዋታ እጅግ በጣም እየተደከሙና መጥፎ እየሆኑ ነው። እንዲሁም ወደ ሚድፊልዱ ስንመጣ ባላንስድ ያልሆነ ሚድፊልድ ነበረ ሚኬል አርቴታ የመረጠው። ያው ይህ አሰላለፍ ባይዘዌ ሳውዛምፕተን ለማሸነፍ በቂ ነው። ነገር ግን ኖርጋርድ እና ካሃቨርትን አጣምሮ ከፊት ማርቲን ኦዴጋርድን ነበር የተጠቀመው። ካሃቨርት ክሬቲቪቲ ላይ ሞር ያደላ ተጫዋች ነው፣ እንዲሁም ማርቲን ኦዴጋርድ። ነገር ግን ቡድናችን እንደነ ሄሱስ አይነት የፊት መስመር ደካማ የፊት መስመር፣ ጋብሪኤል ማርቲኒ አይነት ደካማ የክንፍ ተጫዋች ስለነበሩት ቻንስ ክሬት ለማድረግ እጅግ በጣም ተቸግረው ነበረ ተጫዋቾቹም። በተለይ ጋብሪኤል ሄሱስ የመጀመሪያው አጋማሽ ላይ የለም ማለት ይቻላልና ከተከላካይ እስከ አጥቂ የነበረው ጥምረት ሙሉ ለሙሉ ጥሩ አልነበረም። ሳውዛምፕተን የመጀመሪያውንም ጎል ሲያስቆጥሩ ያ ነገር ነበረ የተፈጠረው። እንግዲህ አርሰናል በጣም ተቸግረው ነበረ ቻንስ ክሬት ለማድረግ። በጨዋታው ላይ እንግዲህ እጅግ በጣም የተቸገሩ ተጫዋቾች አሉ። ከነዛ መካከል እንግዲህ እንደ መጀመሪያው እንዲሁም ግንባር ቀደም ብዬ የማነሳው ጋብሪኤል ማርቲኔሊ ነው። ምን አይነት ደካማ ውሳኔ ሲያደርግ እንደነበረ እንግዲህ እያየነው ነበረ። በጣም 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 ሌቭል ላይክ የአርሰናል ደረጃ የማይመጥን አይነት ፐርፎርማንስ ነበር ያሳየው። ኤፍኤ ካፕ ላይ እንደዚህ አይነት ፐርፎርማንስ ማሳየት ተገቢ አይደለም፣ ወይም ደግሞ ከአርሰናል ተጫዋቾች የሚጠበቅ አይደለም ጋይስ። እንግዲህ እና ምንድነው መሰላችሁ ጋብሪኤል ሄሱስም ጋብሪኤል ማርቲኔሊም እንዲሁም ካይ ሃቨርትም የአቋም መውረድ ይታይበታል። አሲስት አድርጓል ለቪክተር ዮኬሬስ፣ ጥሩ ኳስ አመቻችቶ ሰጥቷል። ነገር ግን ፐርፎርማንስ ዋይዝ ካይ ሃቨርት ጥሩ አልነበረም። እንግዲህ ማርቲን ኦዴጋርድም ትንሽ የፊትነስ ችግር እንግዲህ ይኖርበታል ብዬ አስባለሁ። ምክንያቱም ጨዋታዎቹ ላይ ትንሽ ወደ ጌሙ ለመግባት ተቸግሮ ነበረ። ምንም አላደረገም ማለት እንችላለን። ሌላው አስቀድሜ እንደነገርኳችሁ የኬፓ አቋም ከጨዋታ ወደ ጨዋታ እየተዳከመ መጥቷል። ወደ ፖዘቲቭ ነገር ስናነሳ እንግዲህ በትላንትናው ጨዋታ ላይ ምርጥ ነገር ካነሳን ሊሆን የሚችለው ማክስ ዶማን ነው። የ16 ዓመቱ ማክስ ዶማን የማይታመን ፐርፎርማንስ አሳይቷል። ጨዋታው ቡድኑ አርሰናል ማክስ ዶማን ላይ ጥገኛ ሆኖ ነበረ። 90 ደቂቃ ሙሉ እየተጫወተው ማክስ ዶማን ነበረ። ጨዋታዎችን ላይ ተጽዕኖ ያላቸውን እንቅስቃሴዎች ሲያደርግ የነበረው ተደጋጋሚ ፋውሎች ሲሰሩበት ነበረ። ከመጀመሪያው አጋማሽ ጀምሮ አስደንጋጭ የተባሉ ጉዳቶችን፣ ፋውሎችን ሲያስተናግድ ነበር። ነገር ግን ይህ የ16 ዓመት ተጫዋች እጅግ በጣም ጥሩ ኮንፊደንስ ይዞ ጨዋታውን ማጠናቀቅ ችሏል። በአርሰናል በኩል ማን ኦፍ ዘ ማቹ ማክስ ዶማን ነበር ብዬ አስባለሁ። ስለዚህ አሁን ላይ እንግዲህ ከሳምንት ወደ ሳምንት አርሰናል ያለበትን ውድድር ከ4 ውድድር ወደ 2 ውድድር ቀንሷል ማለት ነው። ከ15 ቀን በፊት በካራባው ፍጻሜ ጨዋታ ተሸንፎ ነበረ። ከዛም እንግዲህ በሳውዝ ሃምፕተን ከኤፍኤ ካፕ ውድድር በሩብ ፍጻሜ ተሰናብቷል። ስለዚህ እንግዲህ ክለባችን አርሰናል አሁን ላይ በፕሪሚየር ሊጉና እንዲሁም በቻምፒየንስ ሊጉ ትኩረቱን አድርጎ ይቀጥላል ብዬ አስባለሁ። ያ ነው የሚያስፈልገውም። በእርግጠኝነት የትኛውም የአርሰናል ደጋፊ የመጀመሪያው ዓመት ላይ ብትጠይቀው የሚያነሳልህ ዋንጫ ኤፍኤ ካፕ አይደለም፣ ካራባው ካፕ አይደለም፣ ፕሪሚየር ሊጉን ነው። ሰው ፕሪሚየር ሊጉ ላይ አርሰናል አሁንም ትኩረቱን አድርጎ እንዲጫወት ስንል በጣም እንግዲህ እንጠይቃለን። ተጫዋቾቹ ኮንሲስተንሲ ሆነው ሜንታሊቲያቸው እጅግ በጣም ከፍ ማለት አለበት። የሜንታሊቲ ችግር አለ። የቡድን የሜንታሊቲ ችግር ታይቶበታል። በአጭሩ ምንም አይደለም ሳውዛምፕተን ማሸነፍ ያቃተውም የሜንታሊቲ ጉዳይ ነው። የካራባው ካፑን ፍጻሜ የሜንታሊቲ ጉዳይ ነው እንጂ ሌላ በፍጹም አይደለም። ስለዚህ አርቴታ እንዲሁም ሊደር የሚባሉ ተጫዋቾች ሜንታሊቲውን ስኳዱን በደንብ መመለስ አለባቸው ብዬ አስባለሁ። በቻምፒየንስ ሊግ ጨዋታ እንገናኛለን። ሰብስክራይብ እንዲሁም ደግሞ ሼር እያረጋችሁ ቤተሰቡ ነው። አመሰግናለሁ።